በዛሬው ዕለት ስርዓተ ቀብሩ ተፈጸመ። ተጠንቀቁ፣ አልሰማንም ብላችሁ እንዳትቀጡ። ያሉ አስመሳይ ውሸታሞች ሁሉ አንዷለም ጎሳ በቀነኒ ሞት እየነገደ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ ገለ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ወደ ቪዲዮ ከማለፋችን በፊት ግን አካውንቱ አዲስ ስለሆነ ሰብስክራይብ እያደረጋችሁ አበረታቱኝ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮ እንለፍ። ሰዎች በነገራችን ላይ የቤት ኪራይ ክፍያችሁን በካሽ መክፈል አትችሉም። ከዛ በተጨማሪ ደግሞ በባንክ ወይም ደግሞ ህጋዊ በሆነ ኤሌክትሮኒክ ክፍያ ውጪ ምንም ነገር መክፈል አትችሉም የቤት ኪራያችሁን። ይህንን ቪዲዮ ለአከራዮችም ተከራዮችም ላኩላችሁ። በአዲስ አበባ ከተማ በተከራይ አከራይ ውል የሚከለከሉ ተግባራት እንግዲህ እነዚህ ዝርዝር አሉ። ስለዚህ እነሱ ልንገራችሁ። የመጀመሪያው የመኖሪያ ቤት ኪራይ ውል ሳያስመዘግቡ መከራየትና ማከራየት ነው። ከዛ ደግሞ በአከራይ ወይም ደግሞ ተከራይ ቸልተኝነት የመኖሪያ ቤት ኪራይ ውል በአዋጁ የተቀመጠው ጊዜ ሲያልፍ ነው። ከዛ የመኖሪያ ቤቱ የእድሳት ለማስመዘገብ ነው። ከዛ በአዋጁ ከተፈቀደ አግባብ ውጪ ዋጋ ጭማሪ ማድረግ አዋጁ ከሚፈቅደው ውጪ የውል ዘመን ሳይጠናቀቅ ከቤት ማስወጣት አይቻልም። አዋጁ የተቀመጠው ማስታወቂያ ወይም ደግሞ የማስጠንቀቂያ ጊዜ ሳይሰጥ ውል ማቋረጥ አይቻልም። አዋጁ ላይ ከተቀመጠው መጠን በላይ ቅድመ ክፍያ እንዲፈጽሙ ማድረግ አይቻልም። ከዛ በተጨማሪ ደግሞ ቅድም እንዳልኳችሁ በባንክ ወይም ደግሞ በሌላ ህጋዊ ከሆነ የኤሌክትሮኒክ ክፍያ ስርዓት የመኖሪያ ቤት ክፍያ አለመፈጸም፣ ከዚህ ውጪ መፈጸም አትችሉም። እና ቀደም ሲል ሲከራይ የቆየ የመኖሪያ ቤት ወይም ደግሞ ግንባታው አሁን ላይ የተጠናቀቀ ሙሉ ለሙሉ የተጠናቀቀ አዲስ መኖሪያ ቤት ያለ አገልግሎት እንዲቀመጥ ማድረግ አይቻልም። ከዚህ በፊት ነግሬያችኋለሁ። ይህንን ቪዲዮ ሰርቼላችኋለሁ። ቤት ካላችሁ ግዴታ መከራየት አለበት። ከዛ ደግሞ መጨረሻው በአዋጁ ለአከራይ የተሰጠው ማበረታቻ ያለ አግባብ ለመጠቀም ሐሰተኛ መረጃ ወይም ደግሞ ማስረጃ ማቅረብ የተከለከለ ነው ተብሏል። ስለዚህ ሰዎች ይህንን ያውቁና እንዲጠነቀቁ ከቅጣትም እንዲጠበቁ ይህን ቪዲዮ ላኩላችሁ። ተጠንቀቁ፣ አልሰማንም ብላችሁ እንዳትቀጡ። በአዲስ አበባ ከተማ የቤት ኪራይ ውል ያላደሱና የተቀመጠውን የዋጋ ጣሪያ ያላከበሩ አከራዮች ላይ የገንዘብ ቅጣት እንደሚጣል ተደንግጓል። ታዲያ በዚህ መሰረት የቤት ኪራይ ውል ሳያድሱ እስከ 2 ወር የቆዩ አከራዮች የ1 ወር ሙሉ ኪራይ እንዲቀጡ ይደረጋል። ከ3 ወር በላይ ውሉን ሳያድሱ የቆዩ ደግሞ የ2 ወር የኪራይ ክፍያ ያህል ቅጣት ይጠብቃቸዋልም ተብሏል። በተጨማሪም አዲስ ተከራይ አስገብተው ያላስመዘገቡ አከራዮች የ1 ወር ኪራይ የሚቀጡ ሲሆን ድርጊቱ በጥቆማ ወይንም በክትትል ከተደረሰበት ግን ቅጣቱ እስከ 3 ወር የኪራይ ዋጋ ሊደርስ እንደሚችልም ተገልጿል። ይህ ቪዲዮ ለምታውቋቸው ሰዎች በሙሉ ሼር አድርጉላቸው። እንዲሁም ለተጨማሪ አዳዲስና ወቅታዊ መረጃዎች የመደመር ምልክቷን እየነካችሁ ፎሎ አድርጉ። ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ከሰሞኑን እንግዲህ የሜሪ ቦንዳና የበረከት ሊስትሮ ጉዳይ በጣም ብዙ ሰዎችን ሲያነጋግር ይገኛል። እስቲ ደግሞ ቪዲዮዎቹን ተመልክተን እንመለስ። ለበረከት ሱቁን ልናስረክብ ሄደን የነበረውን ሁኔታ አይተን እንመለስ። እንግዲህ ከዚህ በኋላ በረከት ሊስትሮን በሊስትሮ ብቻ ሳይሆን የቦንዳ ነጋዴ ሆኖ ማለትም የዚህ ሱቅ ባለቤት ሆኖ ነው የምታገኙት። እንኳን ደስ አለ። እንኳን ደስ አለ። በጣም ደስ ብሎኛል። አመሰግናለሁ። ፎሎወሮችን አታመሰግናችሁ? ያው ሱቃችንን ቆጥረን ለመረከብ ነው የመጣ ነው ማለት ነው። እንደምታዩት ሜሪ ቦንዳ አልሰጥም አላለችም። እንደውም በራሷ ንግድ ፍቃድ እንዲሰራ እንዲሁም ደግሞ 3 ወር የተከፈለበትን የቤት ኪራይ ራሱ እንዲሰራበት ፈቅዳለት ነበር። እንደምታውቁት ሜሪ ቦንዳ በጣም ታዋቂ ናት። 3 ብራንች አላት። የለመደ ብራንቿን ነው የምትሰጠው። ያ ማለት ሽጣ ልውጣ ብትል እንኳን ቁልፍ ሽጣ ነው የምትወጣው። ራሷ ይሄን ያህል ይገመትልኛል ብላ ያለችውን ዋጋ አወጣች። ላይ ደግሞ በጣም የሚገርመኝ በረከትን ጠርቸው ቻሌንጁን ከመቀበሉ በፊት አሳይቼዋለሁ። እያንዳንዱን ሱቅ አሳይቼው እንደዚህ ነበር ያመሰገነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? ሱቅ ውስጥ በጣም ሙሉ ልብስ ነው ያለው። እሱ ብቻ አይደለም፣ አሻንጉሊት አለ፣ ብረቶች አሉ። ሙሉ የተሟላ ሱቅ ነው። ቢሆንም ቪዲዮ ከተለቀቀበት 15 ቀን ቢሆንም የሰጠነው 20 ምናምን ቀን ሆኖ ራሱ ሜሪ ቦንዳ ቁልፉን ለመስጠት ፍቃደኛ ነበረች። እንደውም ትላንትና ላገኘሁትኝ ሰዓት ፎሎወሩ ራሱ አልሞላም፣ ቀንሶ ነበር። ግን እንደዛም ሆኖ እኛ በጣም ዊሊንግ ነበር ለመስጠት። ሱቁን መረከብ እችላለሁ ወይ አለኝ። አዎ ትችላለህ አልኩትኝ። ሄድኩኝ። ሲሄድ 5 ወንዶች ተሰብስበው ቆመዋል። እሱ ብቻ አይደለም ካሜራ ይዘዋል ምናምን። እኔ አይቶት በቃ ደስ ብሎት ምናምንና እግዚአብሔር ነው የምላችሁ በቃ ደስ ብሎኝ ቪዲዮ ሲቀርጹና እንደዛ ነው መሰለኝ። ከዛ ቪዲዮ ሰርቼ መሀል ላይ ገባለሁ። ላይቭ ነው አለኝ። አንዱ እንዴ ላይቭ እንዳለ አላውቅም። በረከት ሲጀመር አላወራንም። ቅሬታ ቢኖረው ራሱ መጀመሪያ እኛ ማውራት ይችላል አይደል? አንድ ቀን እንኳን ቅሬታ አለኝ ብሎ ለኔ አልነገረኝ። እንደምታዩትኛ ልንሸልመው ፈቃደኛ ነበርን። እሱ ግን መሀል ላይ ሐሳቡን ቀየረ። ቃል በቃል ያለን ደላላ ይዤ መጥቼ አልተገመተልኝም ያለው። ሲጀመር ሜሪ ቦንዳ መስጠት የፈለገችው ለሚሰራ ሰው ነው፣ ሱቁን ለሚሸጥ ሰው አይደለም። ኤኒዌይ ስላሸነፈ ቢወስደውም ችግር የለብንም፣ ግን እሱ አያወጣም ማለት። እሺ 1 ሚሊዮን ብር ስጡኝ። 1 ሚሊዮን ብር እንኳን ስጡኝ። ሌላ 300 ሺህ ነው የሚገመተው። ስለዚህ እናንተ 1 ሚሊዮን ብሩን ስጡኝ። አንፎሎ ቻሌንጅ እናስጀምር። አንፎሎ ማድረግ ማለት ሁላችሁም ቤት ፎሎ ያደርጋችሁ አንፎሎ ማድረግ። ሁለተኛ ደግሞ ይሄ ሞልወያ እንኳን ማይሆን ልብስ ነው።
ብቻ በጣም ሲያጣጥል ነበር። እንዲሁም እኔና የስራ ባልደረባይ ሳናቅ ካሜራ ይዞ 5 ልጆችን ይዞ መጥቶ እንደተበደለ መሆን ብቻ በጣም በቃ አንኤክስፔክትድ ነገር ነበር የተፈጠረው። እኛም ደግሞ ሳናቅ ስለሆነ ላይቭ የገባው አቁም ላይቭ መቅረጽን እናውራ ብለን ልናስረዳው በጣም ነው የሞከርነው። እሱም ሊረዳን ፈቃደኛ አልነበረ። እንግዲህ በረከት ስላሸነፈ ይህንን ሽልማት እንዲቀበል ያቅማችንን ሞክረናል። በመጨረሻም ብሩን ስጡኝ በማለት ቻሌንጁ ላይ ያልተጠቀሰ አዲስ ውልም አምጥቷል። ሜሪቦንዳ 15 ቀን ብትሰጠውም ግምት ውስጥ በማስገባት ልፋቱን ልትሰጠው ፈቃደኛ ብትሆንም እሱ ግን እንዳያችሁት ስሟን በማጥፋት የተሰጠውን ስጦታ በማጣጣል እንዲሁም ሶሻል ሚዲያ ላይ ያልተፈጠረ ነገር በማውራት በዲሲፕሊን ጉድለት የሰጠችውን ቻሌንጅ ውድቅ አድርጋዋለች። እንግዲህ በረከትን ብላችሁ ፎሎ ያደረጋችሁ ሰዎች አሁንም ቢሆን ይህንን አካውንት ታች አስቀምጥላችኋል። የሜሪቦንዳን አካውንት አሁን ፎሎ ማድረግ ትችላላችሁ። ቀድሞ ስላለቀሰና ድራማ ስለሰራ ልክ ነው ማለት አይደለም። በተረፈ ሁለተኛና ሶስተኛ የወጡ ሰዎች ከሱቅ ክራይ ውጪ ልብሶችን እንደምንሸልም ቃል ገብተን ነበር የስራ ማስጀመሪያ። እሱን ስንሰጥ በግልጽ ብናሳያችሁ ይሆናል። የተፈጠረው ነገር እንዳለ አሁን እንዳሳያችሁ ነው። እኔ በተፈጠረው ነገር በጣም ነው ያዘንኩትኝ። አይ ዊሽ እንደዛይን ነገር ውስጥ ባልገባ። ኤኒዌይስ ቴንክ ዩ። እኔ ብቻ ነኝ እውነት የምነግራችሁ፣ እኔ ብቻ ነኝ እውነት የማወራው ሚዲያ ላይ። ጌታ ሁሉ ውሸት ከሀስከበ ውሸታሞች ናቸው። ውሸታም ከላይ እስከታች ውሸታም ይሆን ያያችሁ፣ ከላይ እስከታች ውሸታም እልም ያሉ አስመሳይ ውሸታሞች ሁሉ። ከዛም በኋላ ሱቁ ሙሉ ነበረ እና ለቪዲዮ ነው። ሱቁ ሲረከብማ ደና ዕቃ ይወጣበታል። ወደ ነው እንዴ? ምን ማለት ነው? ከዛም በኋላ ሄድና እንዴ ላስቀምጠው ሲሉ እዛ ቤት ውስጥ ያለው እቃ 300,000 ብር የማያወጣም። ልጁ ደግሞ በአይምሮ ምን ነበር ሲያስብ የነበረው? 1 ሚሊዮን ብር አስቀምጥ የሚገመት እቃ ከሆነ ቢያንስ 500,000 ቢከስር 1 ሚሊዮን ይደርሰኛል፣ እናቴን አመጣታለሁ፣ ፏላለሁ፣ ከሊስትሮነት እገላገላለሁ፣ ሱቅ በደረቴ ቢሆን ከፍታለሁ፣ ከዛም በኋላ ወይ አይፎን ምናምን እንገዛለሁ፣ ቲክቶክ ኃይለኛ በቃ ምናምን ሆናለሁ ብሎ በጭንቅላቱ ሞልቶ ነው እንግዲህ ይሄን ያህል ጊዜ ቆየው ወሬ ያህል ብሎ ሲያስቀምጥ ምንድናችሁ እናንተ? የሚገምቱ ናችሁ ነው። እኛ ለሚገምት ሰው ለሚሸጥ እኛ ልንሸጥ አይደለም የሰጠናችሁ፣ ሰርታ እንድትቀየርበት ነው። እና ይሄ እዚህ ውስጥ ያለው እቃ እኮ 1 ሚሊዮን ብር አይሞላም። ያለው እቃ እኮ ትንሽ ነው። መጀመሪያ ቪዲዮ ሲቀርጽ የነበረው እቃ ራሱ የለም። ምን ማለት ነው? በዚህ ግብ ይነሱና ቲክቶክ ላይ ያነዱታል። እንግዲህ እዚህ አደባባይ ላይ እኛ እያየን ቅውጥ ያደርጉታል። ከዛ የኢትዮጵያ ሕዝብ ይፍረደኝ፣ እኔ ሊስትሮ ጠርጌ ሞራሌንም ሰብረውታል፣ የሞራል ካሳም ጠይቃለሁ፣ እንደዚህ አድርገውኝ፣ እኔ እንደዚህ ብለውኝ 1 ሚሊዮን ይገመታል ብለው አውርተውልኝ ተናግረውኝ፣ አሁን ልናሳየው ለሚሰራ ሰው ነው። እችኛው አመጣችና እኛ ለሚሰራ ሰው ነው የምንሰጠው እንጂ ሱቁን ለመሸጥ አይደለም። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የአንጋፋው አርቲስት መሐሙድ አህመድ ባለቤት ማረፋቸው ተሰምቷል። እስቲ ደግሞ ቪዲዮቹን ተመልክተን እንመለስ። የተወዳጁ ድምፃዊ መሐሙድ አህመድ የአራት ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚህ ዓለም በሞት ተለዩ። መረጃውን በአጭሩ አቀርባለሁ። ወይዘሮ ፀሐይ ለመሐሙድ አህመድ 3 ወንድ ልጅና 1 ሴት ልጅ በድምሩ 4 ልጆችን ያፈሩ ሲሆን ህልፈታቸውን ተከትለው ቤተሰቦቻቸውና ወዳጅ ዘመዶቻቸው ጥልቅ ሐዘናቸውን እየገለጹ ይገኛሉ። የመሐሙድ አህመድ ሴት ልጅ የሆነችው አደይ መሐሙድ በእናቷ ማረፍ የተሰማትን ጥልቅ ሐዘን ገልጻ አለችም። ውድ እናታችንን ማጣት በህይወታችን ካጋጠሙን ነገሮች ሁሉ እጅግ ከባዱና አሳማሚው ነው። በልቤ ውስጥ የተፈጠረውን ባዶነት ሊገልጽ የሚችል ምንም አይነት ቃል የለም። እሷ ብርታቴ፣ መጽናኛዬ፣ የሰላም መገኘና ትልቁ በረከቴ ነበረች። ያለ እሷ ህይወት መቼም እንደቀድሞ አትሆንም። ነገር ግን ፍቅሯን፣ ጸሎቷንና አብረን ያሳለፍናቸውን ውብ ትዝታዎች ለዘላለም በልቤ ውስጥ እሸከማለሁ። በቃላት ከምገልጸው በላይ ናፍቃኛለች። ፈጣሪ የዘላለም እረፍት እንዲሰጣትና ይህንን ከባድ ሐዘን የምንቋቋምበትን ብርታት እንዲሰጠን እጸልያለሁ ብላለች። ለአንጋፋው ድምፃዊ መሐሙድ አህመድ ለልጆቻቸው፣ ለመላው ቤተሰቦቻቸው እንዲሁም ለወዳጅ ዘመዶቻቸው ዘሀበሻ መጽናናትን ይመኛል። ነፍስ ይማር። ከመሸ አሳዛኝ የተባለ ዜና ተሰምቷል። ሁላችሁም ነፍስ ይማር በሉም። የአርቲስት መሐሙድ አህመድ የቀድሞ ባለቤት ማረፋቸው ተነገረም። የተወዳጁ አርቲስት መሐሙድ አህመድ የቀድሞ ባለቤትና የ4 ልጆቹ እናት የሆኑት ወይዘሮ ፀሐይ ተስፋዬ ከዚች ዓለም በሞት ማረፋቸው ሰምቷል። ለአርቲስት መሐሙድ አህመድ እና ለወይዘሮ ፀሐይ ቤተሰቦች፣ ወዳጅ ዘመዶቻቸው በሙሉ መጽናናትን እንመኛለን። ነፍስ ይማር።
ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው በድምጻዊ አንዷለም ጎሳ ላይ እንግዲህ ጆርዲ የራሷን ሐሳብ አስተያየት ሰጥታለች። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለባት ነው። በህይወት እያለች የሚጠቀምባት ነበረ፣ ገሏትም እየተጠቀመባት ነው። አሁን ማነብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሐሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው አፍቃሪው አንዷለም። ንገሩኝ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማነው ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዋ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር አልበም ባወጣ ቁጥር ስራዎችን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህ። የቀነኒ ደም አይለቅህ። እጅህ ላይ ደም አለ የፈለገ ብትታጠብ የማይነጻ። ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደል የምትፈልገው? ምንም ችግር የለውም እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዷለምንና የአብርሃምን ኬዝ የቤዛንና የቀነኒ ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበረ ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዷለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? አንላቀቅ። ግን ሪፖርት አይደረግብህም? ሪፖርት ይደረግ። አረ ሪፖርት ቲክቶክ ቢሮ ቢኖረው በአካል ሄዱ ነበር ፋይል ክላሰር ይዞ የማይቀርብብኝ ሪፖርት አለ። ዋርኒንግ ነበር ዋርኒንግ። የሚገርም ነገር ባለፈው አንድ ሰው እንዳው እንደዚህ ማለዳውን ነገር ዝም ብሎ ትክክል ያልሆነ በእኛ ሀገር በቃ ነገር ተናገረ። እንዲህ መናገር ትክክል አይደለም። የኔ ምላሽ እሱ ብቻ ነው።
ነው ምን ያህል ቃል መልታለሁ አንዳንዴ እናገራለሁ ያህል ቃል ያው ያን ያህል ሞራል ነገር ባይሆን ዝም ብለ ኖርማሊ በኖርማል ኢንተራክሽን ስለገራይ ስትናደድ ምትለው እንላለን ይሄ ማይረባ ምናምን እንላለን እና በጣም ማይሆን ነገር ተናገርና እሱን ሪአክት አድርጌ ሰራው ቪዲዮ ፍላግ ተደረገና የሚዳው ካንሰል ተደረገ የሰውየው ቪዲዮ ግን አሁንም ማለት እና ቲክቶክ ነው እንደ ዩቲዩብ አልጎሪዝም አልመስላልኝ የሆነ ቻይናዊ ተቀምጦ ወዝ ግዬ ሰጡት እንደ አውርድ የሱን አውርድ የኔን አቆየው ማለት ግለሰብ የሚያንቀሳቅሰው እየመሰለኝ ምንም ሳታርግ ሪፖርት ይደረጋል። አዎ እና ጉግል ላይ ገብቼ ኧረ በስመ አብ ህዝቡም ባለ አይደል እንዳሉ ማይ ቲክቶክ is blocked I didn't do anything ምናምን እኔ ብቻ አይደለም ይሄን ጥያቄ ጉግል አላስቸግረው ብዬ እንደው ይቅርብኝ በጣም ሪፖርት ይደረጋል። ግን አልቦዝንም አደርጋለሁ ፖስት አደርጋለሁ ማምንበት ነገር አደርጋለሁ። አካውንት ብሎክ ዶላር ባለፈው ተብሎ ሬዲዮም እንዳውም ስቱዲዮ መጥቻ አካውንት ብሎክ ዶላር አልኳቸው። ሬዲዮ የነበረ ሰው ሆነ እንዲያው አዲስ ልከፍት ነው ፎሎ በሉ ማለት ነው። ከዛ ወዲያው አፒል አድርጋለኝ አንድ ሰው አሜሪካ ማናቀው ሰው ምን ነው ቲክቶክ ላይ ጠፋኝ ዋትስአፕ ላይ ነው እንዲ ወይ ዘዴ ያለው አፒል ሎጊን አድርጎ የሆነ ነገር አድርጎ አፒል አድርጎ ተመለሰ አካውንቱ ሪስቶር ተደረገ። ያው ለአንድ ለሁለት ሳምንት ፖስት ማድረግ አትችልም ምናምን የሚል መጣ። ይሁን አሁን እንዳውም ሌላም 3 ሳምንት ሰጥቷል እንዲቆል 2 ሳምንት ተከለከለ 3 ሳምንት ሰጥቷል። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።